ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ትንሽ ጠፍቼ ነበረ። ያው ሳልናገር በመጥፋቴ ይቅርታ ጠይቃለሁ። ምክንያቱም ብዙዎቻችሁ ለእኔ እንደምትጨነቁ ለእኔ እንደምታስቡልኝ አውቃለሁ። በውስጥም እንዲሁም ደግሞ በዩቲዩብም ለጠየቃችሁኝ ምነው ጠፋሽ፣ በሰላም ነው ወይ፣ ደህና ነሽ ወይ ላላችሁኝ በጣም ነው የማመሰግነው። በእውነት የእናንተ ስለምታበረታቱኝ ስለምትጠይቁኝ ነው ተመልሼ ወደ ዩቲዩብ እንድመጣ የምነሳሳው እና ቤተሰብ ስላገኘሁኝ ጤንነቴን ሰላምነቴን የሚጠይቅ ቤተሰብ ስላገኘሁኝ በጣም ነው የማመሰግናችሁ። በጣም ደስተኛ ነኝ እና በጣም አመሰግናለሁ። እንዲሁም ደግሞ ዩቲዩበር ጓደኞቼን ብትሆኑ እንደዚሁም ነይ እንጂ ምነው ጠፋሽ፣ ስሪ ተይ እያላችሁኝ ለመከራችሁኝ እንዲሁም ላነሳሳችሁኝ በጣም ነው የማመሰግናችሁ። በዚህ አጋጣሚ ዛሬ ደግሞ ይዤላችሁ የመጣሁት ከዚህ በፊት የበርበሬ እንዴት እንደሚዘጋጅ ያው ይዤላችሁ መጥቼ ነበረ። በዛ መሰረት ደግሞ እስኪ የሽሮ አዘገጃጀት እንዴት መጠኑንም አብረሽ አሳይን ብላችሁ የነበረ በጥያቄያችሁ መሰረት ትንሽ ዘግየት ብልም ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ደግሞ ላይክ ብታደርጉልኝ ደስ ይለኛል። ምክንያቱም እናንተ ላይክ ስታደርጉት የበለጠ ቪው እንዳገኝና ዩቲዩብ ሪኮመንድ እንዲያደርግ ስለሚያደርገው ነው። ያ ነው ጥቅሙ እና እስከ ቪዲዮ መጨረሻ አብራችሁን ቆዩ። አመሰግናለሁ። በመጀመሪያ ሽሮአችንን ለመስራት ባቄላ ነው የተጠቀምኩት። እዚህ ጋር እንደምታዩት ኪሎ አዘጋጅቻለሁ። 2 ኪሎ ባቄላ ነው የተጠቀምኩት። ለሽሮ የምጠቀሟቸው ዛሬ ባቄላ፣ ሽምብራና አተር ናቸው። በሶስት አይነት ነው የምሰራው እና እናንተ በምታገኙት እና ደግሞ ለጤና ይጠቅመኛል ባላችሁት ማዘጋጀት ትችላላችሁ። እኔ ያው ባቄላውን 2 ኪሎ አድርጌዋለሁ። ቀጣይ የምመዝነው ሽምብራ ነው። ሽምብራውን ደግሞ 4 ኪሎ ነው ማደርገው። ከባቄላው 2 ኪሎ ከፍ ያለ። ቅመማ ቅመሞች፣ ጥራጥሬዎች እኔ የገዛሁት ህንድ ሱቅ ነው። ህንድ ሱቅ እንግዲህ የምትፈልጉት ነገር አለ። የበለጠ ደግሞ ዋጋቸውን በጣም ቆንጆ ነው፣ ጥራት አለው እና ከዛ ነው የገዛሁት። 2 ኪሎ ይሄው 2 ኪሎ ሞልቶልኛል። ሁለተኛ ደግሞ 2 ኪሎ ሌላ እመዝናለሁ። ይሄው ሽምብራውን 4 ኪሎ ጨምሬያለሁ። ቀጣይ ደግሞ አተሩን 6 ኪሎ አደርገዋለሁ። እኔ ሽምብራውን ውሃ ስለማያነሳ አተሩን በዛ አድርገዋለሁ፣ በሁለት እንዲበልጥ አድርገዋለሁ። እዚህ ጋር አተሩን እለቅመዋለሁ። ምክንያቱም አረንጓዴ ነገር ወይም ያልበሰለ አተር ካለው ይሄንን ለቅመን እናወጣዋለን፣ ሽሮአችን እንዳይመር። ቀጣይ አተሩን መዝነዋለሁ። እንደነገርኳችሁ 6 ኪሎ ስለመጠቀም 2 ኪሎ 3 ጨምራለሁ። ከዚህ ጋር እንግዲህ እናንተ የፈለጋችሁትን ከፈለጋችሁ በሽምብራ ብቻ ከፈለጋችሁ በባቄላ ብቻ ማዘጋጀት ትችላላችሁ፣ እንደ ፍላጎታችሁ እንደ ጤናችሁ። አሁን ለመቁላት ነው፣ ወደ መቁላት ነው የሚሄደው። እዚህ ጋር እንደምታዩት የቡና መቆያ አለኝ፣ በሱ ነው መቆላው። ይሄ በጣም ቆንጆ ከልቡ ነው የሚያበስለው። ከልቡ ማለት አይለበለብም ወይም ደግሞ አንዱ የበሰለ አንዱ ያልበሰለ አይሆንም። አንድ አይነት አበሳሰል በጣም ቆንጆ አድርጎ ነው የሚያበስለው። ለ35 ደቂቃ ወይም ለ36 ደቂቃ ሞልተን 36 ደቂቃ ድረስ ሌላ ስራችንን እየሰራን ይሄንን ያው እንደዚህ መቁላት እንችላለን። በተለይ ደግሞ ከምንም በላይ ቀስ አድርጎ ስለሚያበስሉ 35 ደቂቃ ሙሉ በጣም ከልቡ አድርጎ ስለሚያበስለው ሽሮ ውሃ በደንብ ነው የሚያነሳው።
ትንሽ ሽሮ አድርጋችሁ ውሃ ብትጨምሩበት በጣም ነው በቃ ሽሮ ውፍር ነው የሚለውና በጣም ነው የወደድኩት። እንዳያችሁት አብሮ የመጣ እዚህ ጋር ሰዓት አለ። በዚህ መሰረት 35 ደቂቃ ሞላዋለሁ። ልክ አላርሙ እስከሚጮህ እኛ ሌላ ስራችንን እየሰራን እዚህ ጋር ተቆልቶ ይጠብቀናል ማለት ነው። እና እንደምታዩት በጣም በቆንጆ ሁኔታ አንድ አይነት አድርጎ ነው የቆላው እና በዚህ መልኩ አድርጌ ሽምብራውን ቆልቻለሁ ማለት ነው። ቀጣይ ባቄላውንም በተመሳሳይ መልኩ አድርጌ ቆለዋለሁ። እሱም 35 ደቂቃ ሞልታችሁ እስከ መጨረሻው ታደርጉታላችሁ የሙቀቱን መጠን። ከዛ በቃ ስራችሁን እየሰራ እስከ መጨረሻው ሙቀት ነው ያረኩት። 35 ደቂቃ ሙሉ እንደዚህ ቆንጆ አድርጎ አብስሎ ይጠብቀናል እና በጣም መቁያውን በጣም ነው የወደድኩት። በጣም ገላግሌ ነው እና እንደዚህ አድርጋችሁ በተለይ በዛ ያለ ሽሮ የምታዘጋጁ ከሆነ በዚህ መልኩ አድርጋችሁ ያው ማዘጋጀት እንድትችሉ ነው ይዤላችሁ የመጣሁት። ብዙ ጊዜ ከሀገር ቤት አሁን ሽሮ ውሃ እንዲያነሳ በደንብ ፀሐይ ይምታው ይባላል አይደለም? እና ይሄ ራሱ እንደ ፀሐይ ነው። በቃ ቀስ አድርጎ ስለሚያበስለው በጣም ነው በቃ ውሃ የሚያነሳው። ትንሽ ሽሮ 3 ማንካ እንደዚህ 3 ሾርባ ማንኪያ አድርጋችሁ የሀገር ውሃ ነው የምትጨምሩበት። እኔ በቃ በጣም ነው የወደድኩት። ቆንጆ ነው። ባቄላውን እና ሽምብራውን ቆልቼ ጨርሻለሁ። ቀጣይ ደግሞ አተሩን ነው የምቆላው። አተሩንም በተመሳሳይ ደቂቃ 35 ወይም 36 ደቂቃ አድርጋችሁ በዚህ መልኩ አድርጋችሁ መቁላት ነው። ትንሽ መጀመሪያ ላይ ስትጀምሩት ለማንቀሳቀስ ትንሽ ከበድ ይለዋል፣ ግን ዝም ብላችሁ ስተውት ትንሽ ሙቀት ከመጣ በኋላ ቀለል ይለውና በደንብ አድርጎ ይቆላዋል። እና ይሄው እንደምታዩት አተራችንንም በጣም በቆንጆ ሁኔታ አድርጌ ቆላሁት። ግዴታ ቁመን ማማሰል ቁመን እሱን መጠበቅ ያራል አያርም ማለት ያው መሳቀቅ የለም ማለት ነው። እናንተ የትም ቦታ ሆናችሁ አላርሙ በጣም ስለሚጮህ ያኔ መታችሁ ገልበጥ አድርጋችሁ ሌላ አዲስ እህል ለመፍጨት ለመቁላት ማዘጋጀት ነው። እና በጣም ነው የወደድኩት። እኔ ብዙ ጊዜ ያለ አላርም ሲሆን ይረሳና ያራል አይደለም? ይሄ ግን በጣም ራስ 35 ደቂቃ ናፕ አድርጋችሁ መነሳት ትችላላችሁ። አሁን ከፈጫጨሁኝ በኋላ ቀጣይ ደግሞ ነጭ ሽንኩርት፣ ዝንጅብልና ቀይ ሽንኩርት አዘጋጃለሁ። ያዘጋጀሁት የእህል መጠን 12 ኪሎ ነው። ለ12 ኪሎ ደግሞ 6 ኪሎ ነጭ ሽንኩርት ነው የተጠቀምኩት። እንዳያችሁት 2 ኪሎ እያደረግኩኝ 3 ነው የጨመርኩት እና በአጠቃላይ 6 ኪሎ ነጭ ሽንኩርት ሆነ ማለት ነው። 10 ኪሎ እህል የምታዘጋጁ ከሆነ 5 ኪሎ ነጭ ሽንኩርት ብታረጉበት፣ ነጭ ሽንኩርት ለሽሮ በጣም አንደኛ ነው። በጣም ነው የሚያጣፍጠው፣ ለጤናም ቆንጆ ነው እና እኔ ከቀይ ሽንኩርቱም ከዝንጅብሉም የበለጠ ነጭ ሽንኩርት ነው የማበዛው። እዚህ ጋር እንዳያችሁት ቀይ ሽንኩርቱን ከላይ ያለውን በጫፍና በኋላ በኩል ያለውን ከቆረጥኩኝ በኋላ እንዳያችሁት እስከነ ልጣጩ ነው ያረኩት። ከላይ ያለውን በጣም ቅርፊቱን ነገር እናላቀቅና ግዴታ መላጥ የለብንም። ዝንጅብል ደግሞ 1 ኪሎ ጨምራለሁ። ቀይ ሽንኩርት 1 ኪሎ፣ ዝንጅብል 1 ኪሎ እና ነጭ ሽንኩርት 6 ኪሎ ነው ያረኩት። እዚህ ጋር ደግሞ ቤዝል ወይም ደግሞ የበሶ ብላ ቅጠል ነው የተጠቀምኩት። እርጥብ በሶ ብላ ካላችሁ እሱን መጠቀም ትችላላችሁ። እኔ በሶ ብላ ኖርማል ፍሬ ስለሌለኝ ነው ይሄን የተጠቀምኩት። ቀጣይ ሁሉን ካዘጋጀሁኝ በኋላ ነጭ ሽንኩርቱን አጥበዋለሁ። ሁሉንም አጥባቸዋለሁ ውልቅ አድርጌ። ነጭ ሽንኩርቱንም እንደምታዩት ከላይ ያለውን
ነገሩን ካነሳሁኝ በኋላ አላጥኩትም። ምክንያቱም ለሽሯችን በጣም ያስፈልገናል፣ ያጣፍጠዋል። ዝንጅብሉን እንልጠዋለን ሽሯችንን እንዳያጠቁርብን። ቀይ ሽንኩርቱንም ከዛ ደግሞ ዝንጅብሉንም ቤዝሉንም ሁሉን ቆንጆ አድርገን እናጥበዋለን። ካጠብን በኋላ ቀጣይ ደግሞ እዚህ ጋር እንደምታዩት በርበሬ አለኝ። በርበሬ ደግሞ እንዳያችሁት መጀመሪያ 12 ኪሎ ነው የተጠቀምኩት አይደለ እህሉ። ለሱ ደግሞ 2 ኪሎ በርበሬ ነው የሚጨምርበት። ፍሬውን አልጨምርም። ፍሬውን ማለት ይሄ የተበተነ ፍሬ አለ አይደለ እና እሱ ጋር ያለውን ፍሬውን አልጨምረውም። ላይ በርበሬ ዛላውን ብቻ ነው የምጠቀመው እና 2 ኪሎ መዝኛለሁ። እንደምታዩት ፍሬውን አልጨመርኩትም፣ ምክንያቱም ለከለር የሚያስፈልገን ኮፈኑ ብቻ ነው። ከዛ ትንሽ ሸክሸክ እናደርገዋለን። ያው ራሱ ከስር ከውስጥ በጣም ብዙ ፍሬ ነው ያለው እንዳያችሁት እና ከላይ የረገፈውን ብዙም ባትጨምሩበት ጥሩ ነው። ሽሮ ማቃጠል ሳይሆን እየጣፈጠ ደግሞ ከለሩ ቆንጆ እንዲሆን ስለሚያስፈልግ ይሄ ሁሉንም በርበሬውን ሸክሽኬ ጨርሻለሁ። ከዛ ቀጣይ ደግሞ ያዘጋጀነውን እርጥብ ቅመሞች እንደልዘዋለን ወይም እንጨቀጭቀዋለን ነው የሚባለው መሰለኝ አይደለ? መደለስ ከሽሮ ጋር ሲሆን ነው። እና መጀመሪያ ድቅቅ እናደርገዋለን። ምክንያቱም መጀመሪያ በዚህ መልኩ ካረግነው አብረን ከአተሩ ጋር ወይም ከሽሮ እህሉ ጋር ብንጨምረው አይደቅልንም እና በኋላ ካላመ ደግሞ ወይም እርጥብ ከሆነ ማሽን ስለሚያበላሽብን መጀመሪያ በዚህ መልኩ አድርገን እናደቀዋለን። ይሄው ዝንጅብሉንም በተመሳሳይ መልኩ ድቅቅ አድርገን እንፈጨዋለን። ሽንኩርቱን ሁሉንም ነገር ካዘጋጀን በኋላ ሁሉን እናዋህደዋለን። አሁን ቀጣይ ደግሞ የሽሮ እህላችንን እናጥባለን። ምክንያቱም እንዳያችሁት ከመጀመሪያ አንስቼ አላጠብኩትም እና እኔ አጥበዋለሁ። ግን ብዙም ቆሻሻ እውነቱን ለመናገር ቆሻሻ አልወጣውም እና ግን ያው ቢታጠብ የበለጠ ነፃ ሆነን እንመገበዋለን እና እኔ እዚህ ጋር 2 ላለማድረቅ ነው እዚህ ጋር እያጠብኩት ያለሁት። አንዳንዴ መጀመሪያ ክኩ ታጥቦ ደርቆ መቆላት ይችላል። ግን ለኔ የሚቀለኝ ይሄ ስለሆነ ነው ከቆላሁት በኋላ ማጠቡ። እዚህ ጋር የተሳሳትኩት እኔ ትንሽ ምንድነው ይሄን ለማድረግ ብዙ ሰዓት 24 ሰዓት ወስዶብኛል ለማድረግ ማለት ነው። እና ይሄ ደግሞ የሆነበት ምክንያት ምንድነው አብሮ ሁሉ ስለታጠበ ዝፍዝፍ ብሎ ስለቆየ ሁሉም ራሰ እና እኔ እናንተን እንድታረጉ የምፈልገው ግን አንድ የምደልዙትን እያጠባችሁ ወዲያውኑ እየደለዛችሁ ማስቀመጥ። ምክንያቱም እንደዚህ እንደኔ ውሃ በጣም ውስጡ ገብቶ ለመድረቅ እንዳያስቸግራችሁ እንደዛ ብታደርጉ ጥሩ ነው። ወዲያውኑ የምደልዙትን ብቻ እየቀነሳችሁ እያጠባችሁ መደለዝ እንደዛ ይሻላል እና እንደዚህ ታጥቦ ቁጭ ሲል በጣም ራሰብኝ።
ሁሉንም እንደዚህ አርጌ አጣጥቤዋለሁ። ከዛ ሁሉንም ከአንድ ላይ እቀላቅለዋለሁ። እንደዚህ ከማድረግ ይልቅ ያው መጀመሪያ ወዲያውኑ የምደልዙትን እያጠባችሁ ደልዛችሁ ብታስቀምጡት ዝፍዝፍ አይልም። እንደዚህ ውሃ በጣም ብዙ አይወስድብንም እና እንደዛ ለማድረግ 12 ሰዓት ብቻ ይበቃዋል እና ይሄ 24 ሰዓት ነው የፈጀብኝ ለማድረግ ትንሽ ረጠብ ስላለ እና ከዛ እዚህ ጋር እያዘጋጀነውን ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል እና ቤዝላችንን ሁሉንም እንጨምራለን። ብዙዎቻችሁ እንግዲህ ትሸጫለሽ ወይ ብላችሁ የነበረ ባለፈው በርበሬ ሳዘጋጅ ትሸጫለሽ ወይ ብላችሁ የነበረ። እኔ አልሸጥም፣ እዚሁ ለቤቴ ለእኔ ነው የማዘጋጀው እና ያው እኔ ይዤው የምመጣ ዩቲዩብ ላይ እናንተ እኔ ትንሽ ማነሳስቻችሁ እንድሰሩ ነው። ያው ለዛ ነው ይዤ የመጣሁት እንጂ በርበሬም ሽሮም አልሸጥም ለማለት ነው። የሸከሸክነውን በርበሬ ጨምረንና እኔ እንደዚህ አርጌ አዋህደዋለሁ። እንደዚህ አርጌ ሳዋህድ አንደኛ ጊዜ ይቆጥብልኛል፣ ሁሉም ይዳረስና ሁሉም አንድ አይነት ቅመም ይኖረዋል። አንዳንዴ የምታጥሩት ከሆነ መጀመሪያ እንደነገርኳችሁ እየመጠናችሁ ትንሽ በርበሬ፣ ትንሽ ቅመም፣ እርጥብ ቅመም እያረጋችሁ ደልዙት። ይሄ ለመስራት ቀልል ይላል፣ ግን በጣም ውሃ ወሰደብኝ ክኩ። በምታዩት መልኩ አንዳንድ ደቂቃ እየሰጠሁኝ እደልዘዋለሁ። ከለሩ እንደምታዩት በጣም በርበሬው ቆንጆ ከለር አለው። ሲደርቅ ግን ትንሽ ከለሩ ቀነስ ይላል። ያው ትክክለኛ የምጥን ሽሮ አይነት ከለር ነው የሚኖረው። በርበሬ ብዙ ጊዜ የምታገኙት ስፓኒሽ ሱቅ ነው። ስፓኒሽ ሱቅ በአብዛኛው በርበሬ ያላቸው እና ከዛ ቼክ ማድረግ ትችላላችሁ። ከዛ ውጭ ደግሞ አሁን ባለፈው ያሳየዋችሁ ብራንድ አለ አይደለ? አሁንም ደግሞ ይሄንን ወይ ኮሚኒቲ ላይ ለጥፍላችኋለሁ። በዚህ መሰረት ጎግል ላይ ገብታችሁ ጎግል አድርጉት እስከ ቤታችሁ ድረስ እርግጠኛ ነኝ ይልካሉ። ከዚህ በፊት እንደሚልኩ አይቻለውና ጎግል ላይ ገብታችሁ በበርበሬው ብራንድ መሰረት ሰርች አድርጉ። ቤታችሁ ድረስ በደንብ ብዙ ካዘዛችሁ ዲሊቨሪ ያደርጋሉ ብዬ አስባለሁና እንደዛም ቼክ አድርጉ። ይሄው ሁሉንም ደልዤ ጨርሻለሁ። ይሄንን ማታ ነው የደለስኩት። ለጠዋት ከ12 ሰዓት በኋላ አሰጠዋለሁ ማለት ነው እና እሱን ከደላለስኩኝ በኋላ እንግዲህ እንደምታዩት እዚህ አካባቢም ከታችም የወዳደቁ ነገሮች አሉ። እሱን እንግዲህ ብዙ ጊዜ ማዘጋጀት የምንጠላው ስለሚዝረከረክ ነው አይደለ? ግን ይህም በጣም ቀላል ነው ለማጽዳት። ብዙ ጊዜ ደግሞ እኔን የጠቀመኝ ነገር እዚህ ጋር እያጸዳው ልንገራችሁ፣ በዛውም ማነሳሻ እንዲሆናችሁ በማለት ነው ያስገባሁት። ይህንን ቪዲዮ የማትፈልጉት ከሆነ ሳብ አድርጋችሁ ከሽሮው ማየት ትችላላችሁ ማለት ነው። ምክንያቱም የማሳለፍ ኦፕሽን ስላለው ዩቲዩብ ኮተት ሳብ አድርጋችሁ አሳልፉት። ይህንን ፓርቲ ጽዳት የማትፈልጉ ከሆነ እና እዚህ እያጸዳሁኝ የምነግራችሁ ነገር ብዙ ጊዜ ያለሽ የስራ ተነሳሽነት ደስ ይላል ምናምን ትሉኛላችሁ እና እኔ ብዙ ጊዜ ሰው ማስቸገር እውነቱን ለመናገር አልወድም እና በተለይ አምጡልኝ ብሎ ሰው መጠየቅ በቃ በጣም ነው የሚከብደኝ እና እኔ ባዘጋጀው ብሰራው 2 ቀን 3 ቀን ነው የምቸገረው። መፍጨት 1 ቀን እቸገራለሁ፣ 1 ቀን መደለዝ፣ 1 ቀን ማድረቅ። ከዛ ውጪ አመት ሙሉ ይሄ ሽሮ ከአመት በላይ ነው የሚያገለግለኝና ከአመት በላይ ያለምንም ሰቀቀን ቤታችን ያዘጋጀ ነው መመገብ እንችላለን። በውጭም ደረጃ ቢሆን በሁሉም ነገር ከቤት እንደተዘጋጀ የሚሆን ነገር የለም። እንግዲህ ማዘጋጃው እቃ ካለን ማለት ነውና ብዙ ጊዜ ስራ ስሰራን የምጠቀመው ነገር በጣም የምወዳቸውን ቻናሎች ከፍቼ እየሰማሁኝ ነው ማለት የምፈልገውን ነገር ቁጭ ብዬ የማየውን የምሰማውን ነገር ስራ እየሰራው እየሰማሁኝ እና በጎን በጣም በቃ ታሪክ እየሰማሁኝ ስለሆነ ስራው ላይ ብዙም
ደከመኝ የሚል ነገር የለኝም እውነቱን ለመናገር እና የምትሰሩት ነገር ሲኖራችሁ በጎን የምታዳምጡት ነገር ከፍታችሁ እያዳመጣችሁ ብትሰሩ በጣም የስራ ተነሳሽነት ይኖራችኋል፣ አይደክማችሁም እና እንደዛ ብታደርጉ ጥሩ ነው። እኔ ትንሽ የጠቀመኝ ልንገራችሁ ብዬ ነው እና እኔ እንደው አንዳንዴ በጣም ጥሩ ነገር የሚሰማ ነገር ሲኖር ስራ ነው የምፈልገው እና ስራ እየሰራሁኝ እየሰማሁኝ ሁለቱን በአንድ ድንጋይ ሁለት ወፍ ነው የሚባለው አይደለ? ሁለቱንም አብሬ እየሰማሁኝ ስራዬንም እጨርሳለሁ ማለት ነው እና በዛ መልኩ አድርጋችሁ 3 ቀን ብትቸገሩ ነው እና እንደዚህ አድርጋችሁ እንድትሰሩ ነው ዋናው ያመጣውላችሁ ማለት ነው። እነዚህ ጋር እንዳያችሁት በቃ ቤቱ ትርምስምስ ብሏል በሽሮ። በዚህ መልኩ አድርገን እናጸዳደዋለን እና የኔ እንደምታዩት ክችኔ ነጭ ነው። በተለይ ክችን ካውንተሩ እንደምታዩት በጣም ነጭ ነው፣ ግን ከለሩ አንድ ቀን ቀይሮ አያውቅም። ምክንያቱም በቀላል እንደዚህ ማጽዳት ትችላላችሁ እና ሽሮም ሆነ በርበሬም ሳዘጋጅ መንችኮብኝ አያውቅም እና ብዙ ጊዜ ሰው የሚቸገረው ያው ክችን ይቆሽሻል በማለት ነው። ወዲያውኑ ከተጸዳ ጊዜ ካልወሰዳችሁ ወዲያውኑ ነው የሚለቀው። ብዙ ሰው ያው ሽሮና በርበሬ በጣም ከባድ አድርጎ ስለሚያስበው ነው እና ለእኔ ምንም አይደለም። እሱ ማዘጋጀት እንደነገርኳችሁ ያው ረጅም ጊዜ መመገብ እንችላለን እና እንደዚህ አድርገን ከዛ መሬት ላይ ያለውን በዚህ መልኩ ካጸዳን በኋላ በቃ የሚቆሽሸው መሬት ላይ የሚወዳድቅ ነገር ይኖረዋል። ወዲያውኑ ካጸዳ ነው ምንም የሚመነችክም የሚይዝም ነገር የለውም። በተለይ በርበሬው ከለር ያለው ነገር ስለሆነ ያው ሰንፋችሁ እንደው ትንሽ ጊዜ ወይ ጠዋት አጸዳዋለሁ የምትሉት አይደለም እና አንደኛ ሽታውም እንዲወጣ በደንብ ያው ማጽዳት አለበት። ውሃ እያፈላው ነው። እዚህ ጋር ኦሞ ነው የተጠቀምኩት። እኔ ብዙ ጊዜ ቤቴን ማጸዳው በኦሞ ነው። ከዛ ሙቅ ውሃ ጨምርና እንደምታዩ ሳልታገል በጣም ቆንጆ አድርጎ ጽድት ያደርገዋል እና እኔ ብዙ ጊዜ ያው ብዙዎቻችሁ የክችን ስታጸጂ አምጪልን ምናምን ትሉኛላችሁ። ያው ለመቀረጽ ትንሽ ከበድ ስለሚል ነው እና በዚህ መልኩ አድርጋችሁ ሳሎናችሁንም ስታጸዱ ሙቅ ውሃ አድርጋችሁ እንደዚህ ስታጸዱት ወዲያውኑ ውልቅ ይላል እና እኔ እንደዚህ አድርጌ ነው ማጸዳ ለማለት ያክል ነው። ከተጸዳዳ በኋላ በቃ የሽሮም ሽታም አይኖርም፣ ቤታችንም ንጹህ ይሆናል። እና ብዙ ጊዜ ስታጸዱ ደግሞ ያው መስኮት ትንሽ ከፈት ብታደርጉ ጥሩ ነው። መስኮታችሁን ከፈት አድርጋችሁ ያው እንደዚህ በቀላል ምንም ሳትታገሉ ሙቅ ውሃ ስለሚሆን ልቅቅ ይላል ማለት ነው። እንደምታዩት አጸዳድቼ ጨርሻለሁ። ሰንደሌን ለኳኩሳለሁ። ከዛ በቃ የቤት ሽሮ የሚባል ሽታ የለም ለጊዜው ማለት ነው እና አሁን ከአንድ ቀን በኋላ ወይም ደግሞ ከአንድ ቀን አዳር በኋላ ተገናኝተናል። 12 ሰዓት ነው ያቆየሁት። እንደዚህ ፍና አድርጌ ቆንጆ አድርጌ ለአንድ ቀን በቂው ነው። እሱን ጋር ግን በኋላ አሁን ዲሃይድሬተር አለኝ፣ በሱ ነው የማደርቀው። ከዛ ሽሮችን እያደረግን እንግዲህ ጋራጅ ካለን ጋራጅ ውስጥ፣ አፓርትመንት የምንኖር ከሆነ ደግሞ ሽንት ቤታችሁ ፋን ነገር ካለው ለአንድ ቀን ለሁለት ቀን መቸገር ነው። እዛ ውስጥ አድርጋችሁ ፎጣችሁን አነሳስታችሁ ከዛ ቢሆን ትንሽ ቤቱ ሽታ ስለሚኖረው ከላይ ትንሽ ያወጣል አየርና ትንሽ ቤቱ ይሸታል እውነቱን ለመናገርና
እንደዚህ ባዝሩም ውስጥ ብታደርጉት ትንሽ መስኮት ከፈት አድርጋችሁ ፋን ከፍታችሁ ወደ ሳሎን ወይም ደግሞ ወደ ሌላ ቦታ አይመጣም ሽታው ማለት ነው። እኔ እንደዛ ነው ያደረኩኝና አፓርትመንት ለምትኖሩ እንደዛ አድርጋችሁ ማድረግ ትችላላችሁ። ቤት ላላችሁ ደግሞ ጋራጅ ውስጥ አስቀምጣችሁ ምንም አይነት ሽታ ሳይመጣ ሽሯችሁ ይደርቃል ማለት ነው። ፀሐይ ላላችሁ ደግሞ በፀሐይ እና 150 ፋራናይት ላይ አድርጌ ለ24 ሰዓት ነው ያረኩት። 24 ሰዓት ሙሉ ነው ሲደርቅ ያደረው ማለት ነው። እና ይሄው ደርቋል እንደምታዩት ከው ብሎ ነው የደረቀው። እሱን ከገለበጥኩኝ በኋላ በላስቲክ መልሶ እንዳይለስ ከዛ ደግሞ የቀረኝን አሰጣጣለሁ። ያው ሽንኩርቱን በዛ ያለ ስለሆነ ብዙ ሽሮ ነው የሆነው። ከአመት በላይ ነው የምጠቀምበት እና በ3 ጊዜ ነው ያደረኩት በዚህ ማድረቂያ። ያው ማድረቂያው በጣም ትልቅ ነው እና እዚህ ጋር እኔ የምጠቀምበት ማንኛውም የሆነ እቃ የምትፈልጉ ከሆነ ጠይቁኝ። የገዛሁት ኦንላይን ከሆነ ሊንኩን ማስቀመጥ እችላለሁ። በተለይ ዲሃይድሬተር፣ መፍጫ እና አንዳንድ ነገሮች የምትፈልጉት ከኔ እቃ ካለ ያው ሊንክ መላክ እችላለሁ ወይም የገዛሁበትን እነግራችኋለሁ። እና እሱን ይኸው እያደራረኩኝ ነው እና ሁሉም ደራርቆ አስቀምጨዋለሁ። አሁን ወደ ቅመም እሄዳለሁ ማለት ነው። እና ለ12 ኪሎ የሽሮ እህል ማለት ነው። እና ለሱ የምጠቀመው አብሽ 1 ኩባያ ከግማሽ አብሽ ነው የተጠቀምኩት። ድንብላል ደግሞ 1 ኩባያ ከግማሽ፣ ኮረሪማ ደግሞ 1 ኩባያ ነው የምጠቀመው። ብዙ ጊዜ የሚያስፈልገው እርጥብ ቅመም ነው ሽሮ እንዳይጠቁርብን ማለት ነው። እና አሁን ነጭ አዝሙድ ነው። ነጭ አዝሙድም 1 ኩባያ ከግማሽ ጨምራለሁ። እና መጠኖቹን ኮመንት መጀመሪያ ላይ አስቀምጥላችኋለሁ። እዚህ ጋር ከሙን ነው ያያችሁት። ከሙን የሚያስፈልገን ሩብ ኩባያ ነው። ሩብ ኩባያ ስለሚያስፈልገን እኔ ደግሞ የተፈጫለኝ እሱን እጨምራለሁ ማለት ነው። እዚህ ጋር ደግሞ ጥምዝ አለኝ። ጥምዝ ትንሽ ያው ቃናው በጣም ስለሚወጣ ትንሽ ጥምዝ እንጨምራለን። ጨው ደግሞ 2 ኩባያ ጨው ጨምራለሁ እና ሁሉንም አመሳቸዋለሁ። የተጠቀምኩት ጨው ይሄንን ይመስላል። ህንድ ሱቅ ነው ይሄንም የገዛሁት። ከዛ አብሻችንን መጀመሪያ ቆላለሁ። እንዳያችሁት አብሹ ትንሽ ጠየም ሲል ነው የምናወጣው እና ያው አብሽ ስለሚመር በእጃችን መንካት የለብንም እስከሚቀዘቅዝ። ከዛ ድንብላላችንም እንቆላለን። ድንብላሉ ትንሽ ድምጽ እስከሚያወጣ ከቆላ ነው በኋላ አሁንም ይበቃዋል። ትንሽ ቪዲዮን ቆራርጬዋለሁ ለእናንተ እንዳይረዝም በማለት። ነጭ አዝሙዳችንን እንጨምራለን። እሱም ትንሽ እንደዚህ ከቆላ ነው በኋላ ትንሽ በጣም ትንሽ፣ እሱ ጊዜ አይወስድም። ከዚህ ሁሉ እንግዲህ አብሽ ብቻ ነው ትንሽ ጊዜ የሚወስደው። ከዛ ኮረሪማችን እንጨምራለን። ከሙንና ጥሙዛችንን እንጨምራለን። ከሙን እንደነገርኳቸው ሩብ ኩባያ አድርጉበት። ያው እኔ ተፈጨ ስላለኝ ነው ትንሽ ከዚህ ጋር የጨመርኩኝ። ከዛ ከሞቀው መጥበሻ ላይ ጨዋችንን እናደርጋለን። ያው እሱ ግዴታ መታመስ የለበትም ረጠብ ያለ ነገር ካለው በሚል ነው። ከዛ እስከሚቀዘቅዝ ቅመማችንን እንጠብቃለን። ቅመማችን ቀዝቅዟል። እንደምታዩት በርበሬው መጀመሪያ እንዳለው ከለር አይደለም። ትንሽ ደረቅ ሲል ያው ወይም ቀረብ ሲል እንደምታዩት የቀላው ነገር ትንሽ ጠየም ወደ ማለት ሄዷል። ትክክለኛ የሽሮ ከለር መጥቷል ማለት ነው። አሁን
ቅመማችን እናዋህዳለን ከጨዋችን ጋር እና ያው ለብቻ ለብቻ ነው የሚጨምረው እኔ ምክንያቱም አይዳረስም ብዬ ስላሰብኩኝ ብዙ ስለሆነ የሽሮ እህል እዛ ውስጥ ብጨምረው ሁሉም ላይ ዳረስ ይችላል በማለት እየመጠንኩኝ እያደረኩኝ እየቀላቀልኩኝ ማሽኑን በጣም እያሳረፋችሁ ፍጩት። ምክንያቱም ማሽን ብዙ ጊዜ ከመሞቅ ነው የሚበላሸው። በዛ ላይ ነጭ ሽንኩርት በጣም ለማሽን ከባድ ነው፣ ከበድ ይለዋል እና እየነካችሁ ሲቀዘቅዝ መፍጨቱ ይሻላል ማሽናችሁ እንዳይበላሽና እኔ እያቆየሁኝ እየተረጋጋሁኝ ነው የፈጨው ሽሮውን። ከዛ እንዳያችሁት በጣም ወንፊቱን ስትነፉ በጣም አትምቱት ያላመው ነገር እንዳይወርድና ከራሱ ማሽኑ ጋር የመጣው ወንፊት በጣም ቆንጆ ዝግት ያለ ወንፊት ስለሆነ ለመንፋት በጣም ቆንጆ ነው እና እንዳያችሁት በዚህ መልኩ እያረኩኝ እያሳረፍኩኝ ፈጨዋለሁ። እና ቀጣይ እንግዲህ ይሄንን ሁሉ ከፈጨን በኋላ ደግሞ እንደዚህ ከነፋነው በኋላ ማሽናችን እያቀዘቀዝን መጨረሻ ላይ የነፋነውን በደንብ እንዲልም አንዴ እንደግመዋለን ከዛ እንነፋው ማለት ነውና መደገም ግዴታ አለበት። ካለዛ በዚህ መልኩ ከተጠቀምነው በደንብ የላመ ሽሮ ስለማናገኝ እንደምታዩት በጣም ለእናንተ ቆራርጬው እንጂ እያሳረፍኩኝ ሌላ ስራ እየሰራሁኝ ማሽኑ ሲቀዘቅዝ ነው እየጠበቅኩኝ እየፈጨሁት ያለሁት ማለት ነው። እና እንደምታዩት ሁሉንም ፈጭቼ ጨርሼ ከዛ ወደ መድገም ሂጃለሁ እና ስደግመው እንደምታዩት የነፋሁትን ሽሮ ጨምርና ለትንሽ ደቂቃ ያክል እፈጨዋለሁ። ማሽኑ ራሱ ይቆማል፣ ያው ስለሚሞቅ ይቆማል። ልክ ሲያቆም ያው ይበቃዋል ማለት ነው እና እስከሚቀዘቅዝ ግን ጠብቁት። እንደምታዩት በጣም ቆንጆ ሆኖ ልሟል። ይሄው እንደዚህ እያደረግን ሁሉንም ሽሮ እናዘጋጃለን። በቀጣይ ደግሞ እንዴት በርበሬና ሽሮ ሚጥሚጣ አድርጌ እንዴት ሳይበላሽ ፌድ ሳያረግ ጣዕሙን ሳይቀየር እንደምናስቀምጥ አሳያችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ያገናኘን። ቪዲዮን ከወደዳችሁት ላይክ ብታደርጉልኝ ደስ ይለኛል። አመሰግናለሁ። ቻው ቻው።